ይቅርታ መጀመሪያ ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ ያለውን አናናብና ከዛ ወደዛኛው እንሄዳለን። ጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና አባቶቻችንን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ልጁ ማን ነው? እስኪ ጮክ በሉና ኢየሱስ በሉ። ከዚህ በላይ ጮክ ብላችሁ ኢየሱስ። በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም የክብሩን መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርግሙ ቀኝ ተቀመጠ። እስኪ ቀኞቻችሁን ከፍ አድርጉና እኔ ከኃጢአት ነፃ ነኝ በሉ። በእምነት እጆቻችሁን ከፍ አድርጋችሁ ተናገሩ። እኔ ከኃጢአት ነፃ ነኝ። ከመላእክት ይልቅ እጅግ የሚበልጥ ስምንም በወረሰ መጠን እንዲሁ ከእነርሱም አብዝቶ ይበልጣል። ከመላእክትስ ይልና አንተ ልጄ ነህ እኔም ዛሬ ወልጄሃለሁ አለው። ሃሌሉያ። እንጸልይ ለአንድ ደቂቃ እስኪ። በልጅ በኢየሱስ በኩል ስለወደድከኝ አመሰግናለሁ በሉት። በልጅ በኢየሱስ በኩል የራስህ ስላደረከኝ አመሰግናለሁ በሉት። ለአንድ ደቂቃ እግዚአብሔርን አመስግኑት። ከኃጢአት ሁሉ የሚያነጻውን ልጅህን ስለላክልኝ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። በዚህ ማለዳ ደግሞ በቃል ልታጽናናን ስለወደድክ እናከብርሃለን። አሁን እግዚአብሔር በቃል አልፈህ ሕይወታችንን ስራው፣ ነገራችንን ስራው፣ ማንነታችንን ስራው። የደከመ ሕይወታችን በቃልህ እንደገና ይበርታ። እናመሰግንሃለን። አጨብጭባችሁ እልል ብላችሁ ለእግዚአብሔር ክብር ተቀመጡ። ዕብራውያን ምዕራፍ 5 ከቁጥር 1 እስከ 5 ያለውን አሁን ሁላችንም እናወጣለን። ከቁጥር 1 ጀምሮ እንደዚህ ይላል። በጌታ ስም አነባለሁ። ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና እርሱ ራሱም ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል። በዚህም ምክንያት ስለ ሕዝብ የሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል። እንደ አሮን በእግዚአብሔር ከተመረጠ በቀር ማንም ክብሩን ለራሱ የሚወስድ የለም። ቁጥር 5 እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም። ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው። ክብር ለኢየሱስ ይሁን። መጀመሪያ ያነበብኩላችሁ መጽሐፍ ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ ያለውን አነበብኩላችሁ። እግዚአብሔር ስለ ኃጢአታችን፣ ስለ በደላችን፣ ስለኛ መተላለፍ ሊቀ ካህን እንደላከልን እርሱም ሊቀ ካህን ልጁ ኢየሱስ እንደሆነ ዕብራውያን ከምዕራፍ 1 እስከ 4 ድረስ ያለው የጌታን የክህነት አገልግሎት እየዳሰሰ ነው የሚመጣው። ምዕራፍ 1 ቅድም ያነበብኩላችሁ ከቁጥር 2 እስከ 3 ድረስ ያለው ኢየሱስ የክህነትን አገልግሎት በአባቱ እግዚአብሔር በኩል ተመርጦ ለኛ እንደተላከ ራሱ ኢየሱስ እንኳን ክህነትን ክብር ራሱ እንዳልወሰደ እናያለን። ሊቀ ካህን ማለት ስለኛ በእግዚአብሔር ፊት ምን ሚሆን ነው? ምን ሚሆን ነው? እስኪ የሚታይ በሉ። እስኪ ጮክ በሉና ኢየሱስ ስለኔ ይታይልኛል በሉ። ሊቀ ካህን ማለት በእግዚአብሔር ፊት ስለኛ የሚታይ፣ ስለኛ ኃጢአት የሚቆም ጠበቃችን ማለት ነው። ሁለተኛ ሊቀ ካህን በእግዚአብሔር ነው የሚመረጠው። ማንም ስለወደደ ሊቀ ካህን መሆን አይችልም። ማንም ስለፈለገ የክህነትን አገልግሎት ሊወስድ አይችልም። ለዚህ ነው እግዚአብሔር ራሱ ልጁን ኢየሱስን አንተ ልጄ ነህ እኔም ደግሞ ዛሬ ሊቀ ካህን ከሰዎች መካከል ይመረጣል። መራጩ ግን ራሱ ማን ነው? እግዚአብሔር ነው። የክህነት አገልግሎትን ስንመለከት ገና በብሉይ ኪዳን ከሙሴ ከአሮን ጀምሮ ነው የሚጀምረው። እግዚአብሔር የክህነትን አገልግሎት አሮንን ካህን አድርጎ መረጠ ከሌዊ ወገን። እግዚአብሔር ለሙሴ እንዲህ አለው፣ ሊቀ ካህን እመርጣለሁ፣ የምመርጠውም ከማን ወገን ነው አለ? ከሌዊ ወገን ነው። ሌዊ ለኔ የተለየ ነው። የሌዊ ርስቱ እኔ ነኝ። የሌዊ ማረፊያው እኔ ነኝ። እግዚአብሔር በዚህ አስጨናቂ ዘመን፣ በዚህ እጅግ በጣም ክፉ በሆነበት ዘመን፣ ምን ሰማው ነገር ለጆሮ ደስ በማያሰኝበት ዘመን፣ በዚህ ዘመን እግዚአብሔር እናንተን ይምረጣችሁ። እግዚአብሔር ሌዊን መረጠ፣ የሌዊን ወገን መረጠ። ሌዊ ለኔ ያጠንልኛል አለ። የኔ የሆነውን ነገር ሁሉ ይጠብቅልኛል አለ። ሰዎች በሚያደርጉት ኃጢአት ከኔ ጋር ያስታርቃቸዋል። ስለዚህ የሌዊን ወገን እግዚአብሔር መረጠ። ርስቱ እኔ ነኝ አለ። ድል ፈንታው እኔ ነኝ አለ።
ሌዊ የኔ አገልጋይ ነው አለ እግዚአብሔር። ሌዊ 3 ልጆች አሉት። ለእያንዳንዳቸው የሥራ ድርሻ ተሰጣቸው። አሁን እግዚአብሔር የሌዊን ወገን መርጧል። ለእግዚአብሔር ያጠናሉ፣ የእግዚአብሔር የሆነውን ነገር ይጠብቃሉ። ለእግዚአብሔር የተለዩ ወገኖች ናቸው። ከ3ቱ አንዱ ደግሞ አሮን ምን ያደርጋል? እስራኤላውያን የሚሰሩትን ኃጢአት፣ በደላቸውን፣ መተላለፋቸውን፣ ጥፋታቸውን ሁሉ ወደ ማን ይዞ ይቀርባል? ወደ እግዚአብሔር ይዞ ይቀርባል። ሁሉም እንደየኃጢአቱ እንደየበደሉ ብዛት እንደሚችለው አቅም የደም መስዋዕት ይዞ ይቀርባሉ። በሬ የሚችል ሰው በሬውን ይዞ ይመጣል። ዋኖስ የሚችል ዋኖሱን ይዞ ይመጣል። እርግብ ማቅረብ የሚችል ሰው እርግቡን ይዞ ይመጣል። ፍየል ማቅረብ የሚችል ፍየሉን ይዞ ይመጣል። ሁሉም እንደየኃጢአቱ። በዚህ በእኛ ዘመን እግዚአብሔር ያንን ነገር እንዳንደክም፣ ሰው ድጋሚ ያንን መስዋዕት ካቀረበ በኋላ ከዛ ቤት ድጋሚ ሲወጣ ሌላ ኃጢአት ይሰራል። ለነገው ኃጢአቱ ማሰብ ይጀምራል፣ ምን ማቅረብ እንዳለበት። እኔና እናንተ በዛ ስቃይ እንዳናልፍ እግዚአብሔር ልጁ ኢየሱስን ላከልን። ጮክ በልና አሜን በል። እግዚአብሔር ከሌዊ ወገን አሮንን መረጠ። አሮን የተመረጠው መባን፣ መስዋዕትን ሰውን ወክሎ በእግዚአብሔር ፊት ለማቅረብ ቅድም አንብቤላችኋለሁ። ምዕራፍ 1 ላይ ራሱ ሲገባ እንኳን ስለ ራሱም ኃጢአት ጭምር ነው የሚገባው። ቢኮዝ እሱ ራሱ ኃጢአተኛ ነው፣ እርሱ ራሱ በደለኛ ነው። እግዚአብሔር እንከን የሌለበትን ኃጢአት የሌለበትን የኔና የናንተን ኃጢአት እንዲሸከም በመስቀል ላይ እንዲንጠለጠል መጽሐፍ ቅዱስ እንዲህ ነው አይደል የሚለው? ሙታን ነበራችሁ፣ አሁን ግን በኢየሱስ ምንን አገኛችሁ? ሕይወትን። አያችሁ፣ የሕይወት መንገድ እንድናገኝ እግዚአብሔር ኢየሱስን ላከልን። ሊቀ ካህናችን ኢየሱስ ስሙ ይባረክ። ሊቀ ካህናችን የሆነው ኢየሱስ ስሙ ይባረክ። ለዚህ ጌታ ክብር ይሁንለት። ሃሌሉያ። ዘሌዋውያን ምዕራፍ 16 ቁጥር 1 እናወጣለን። ታውቃላችሁ እግዚአብሔር የሌዊን ወገን ከመረጠ በኋላ አሮን ለእግዚአብሔር ሊያጠንለት መስዋዕትን ሊያቀርብ ተለየ። እግዚአብሔር ለዚህ ክብር ከለየ በኋላ እግዚአብሔር ከመረጠን በኋላ እግዚአብሔርን ልንለምደው አይገባም። የእግዚአብሔርን ክብር ልናቃልለው አይገባም። የአሮን ልጆች ይላል ይህንን ክብር ምን አደረጉት? አቃለሉት። ተመርጠዋል እኮ ትውልዳቸው ተመርጧል፣ ዘራቸው ተመርጧል። ብዙዎች የሚፈልጉት አመራረጥ ነው፣ ብዙዎች ይመኙታል። ነገር ግን መራጩ ራሱ እግዚአብሔር ስለሆነ ምመርጠው እኔ ነኝ አለ ለሙሴ። እኔ ራሴ ነኝ ምመርጠው። አቅም ያለው ሰው መሆን አይችልም። ተምር ያለው ብሎ ማንም መሆን አይችልም። ቤተሰብ ጠንካራ ነው ብሎ መሆን አይችልም። እኔ ራሴ። ወዳጆች የታጨነው እኛም ለዚህ ክብር ነው። ያጨን ኢየሱስ ነው። የመረጠን እግዚአብሔር ነው። በልጁ በኢየሱስ በኩል እንድንጸድቅ አደረገ። በልጁ በኢየሱስ በኩል ወደ አብ እንድንደርስ አደረገ። የመንግስቱ ተካፋዮች አደረገን። ዋው! አቃለሉት። ይህንን የመሰለ ትልቅ ክብር ስላቃለሉ ጠፉ። እግዚአብሔር እናንተን ሲለያችሁ፣ እግዚአብሔር ለለየላችሁ ነገር እርሱ ለፈለገበት ሐሳብ ብቻ መኖር ይሁንላችሁ። ወዳጆች ከእግዚአብሔር ሐሳብ መለየት፣ ከእግዚአብሔር ፍቃድ መለየት፣ እግዚአብሔር ከማይደሰትበት ነገር መለየት። እግዚአብሔር መረጥ አይደል? መርጧችኋል አይደለ? እግዚአብሔር ከመረጣችሁ በኋላ ለተመረጣችሁበት ነገር መኖር ይሁንላችሁ። እግዚአብሔር የሌዊን ወገን መርጦ አሮንን ካህን አድርጎት እንዲያጥን አድርጎት መስዋዕት እንዲያቀርብ አድርጎት፣ የአሮን ልጆች ግን ይህንን ክብር ናቁት፣ አቃለሉት፣ ዝቅ አድርጎ ተመለከቱት። ከሰማይ መርጦት አቃለሉት። የአሮን ልጆች ተለማመዱት። አጠገባችሁ ያዙትና ክርስትና አይለመድም በሉት። ንገሩት። መዳን አይለመድም በሉት። የቀራንዮ እውነት አይለመድም በሉት። ብዙ ሰው በዚህ ዘመን ክርስትናን አዳፕት አድርጎታል፣ ለምዶታል፣ ተራ ነገር ሆኗል። ሰው ስለ ኢየሱስ ሲወራ ምንም አይመስለውም። ስለ መስቀል ሲወራ ምንም አይመስለውም። ስለ ደሙ ሲወራ ምንም አይመስለውም። በመልመድ ውስጥ መጥፋት አለ። እየሰማችሁኝ ነው? በመልመድ ውስጥ መጥፋት አለ። ትንቢት ልንለምድ እንችላለን፣ ተአምራቱን ልንለምድ እንችላለን። ነገር ግን ይሄ እውነት አይለመድም። በቀራንዮ ላይ የተሰቀለው ኢየሱስ አይለመድም። የአሮን ልጆች ከዛ ጠፉ። ዘሌዋውያን 16 ከቁጥር 1 ጀምሮ ያለውን እናነባለን። በእግዚአብሔር ፊት የቀረቡና የሞቱ ሁለቱ የአሮን ልጆች ከሞቱ በኋላ እግዚአብሔር ሙሴን ተናገረው። እግዚአብሔርም ሙሴን አለው፣ እኔ በስርየቱ መክደኛ ላይ በደመና ውስጥ እታያለሁና
እንዳይሞት በመጋረጃ ውስጥ በታቦቱ ላይ ወዳለው ወደ ስርየቱ መክደኛ ወደ ተቀደሰውም ስፍራ ሁሉ ጊዜ እንዳይገባ ለወንድምህ ለአሮን ምን በለው አለ ንገረው። አይገርማችሁ? ስለተመረጠ አሮን ራሱ አለመጥፋት አይችልም። ሁሌ እንደለመድነው ዘው ብለ ምገባ ቤት አይደለም ብለ ንገረው ለአሮን እንዳይለምድ ንገረው። የእግዚአብሔርን ክብር እንዳያቃልል ንገረው፣ አለዚያ ይጠፋል። አስጠነቀቀ እግዚአብሔር ለሙሴ ንገረው አለ ለአሮን። እባካችሁ አጠገባችሁ ያለውን ሰው ያዙትና ተጠንቀቅ በሉት፣ ንገሩት። የእግዚአብሔርን ክብር አትልመደው በሉት። አይለመድም በሉት፣ ንገሩት። አይለመድም። ለአሮን ንገረው። እንዲሁ አሮን ለኃጢአቱ መስዋዕት ወይፈን ለሚቃጠል መስዋዕትም አውራ በግ ይዞ ወደ ተቀደሰው ስፍራ ይግባ። የተቀደሰውንም የበፍታ ቀሚስ ይልበስ፣ የበፍታውንም ሱሪ በገላው ላይ ይሁን። የበፍታውን መታጠቂያ ይታጠቅ፣ የተቀደሱ ልብሶች ናቸው። ገላውንም በውሃ ታጥቦ ይልበሳቸው። ከእስራኤል ልጆች ማህበር ለኃጢአት መስዋዕት 2 አውራ ፍየሎች፣ ለሚቃጠልም መስዋዕት 1 አውራ በግ ይውሰድ። አሁን እግዚአብሔር አሮን ማድረግ ያለበትን ትእዛዝ ለማን ነው እየሰጠ ያለው? ለሙሴ እየሰጠው ነው። እንዲጠነቀቅ ንገረው። ይሄንን አድርጎ ካልገባ እርሱ ራሱ ጠፊ ነው። ንገረው። መልበስ ያለበትን እኔ ካልኩት ውጪ አንዳች ነገር መጨመር መቀነስ የለበት። አሮን እግዚአብሔር ያዘዘውን ጫማ ነው ማድረግ ያለበት። እግዚአብሔር ያዘዘውን ቀሚስ ነው መልበስ ያለበት። ደስ ስላለው የሚያምር ጫማ አድርጎ ቢገባ አሮን ጠፊ ነው፣ ይጠፋል። እግዚአብሔር ለአሮን ተናገረ በሙሴ በኩል እንዲጠነቀቅ ንገረው። መጠንቀቅ አለበት። ከዚህ በፊት ልጆቹ አቃለው ጠፍተዋል። ስለዚህ አለው ለእስራኤል ኃጢአት ሌላ ወይፈን፣ ስለ ራሱ ኃጢአት ደግሞ ሌላ ወይፈን። እኛ እኮ በተከፈለልን መስዋዕት ነው እየኖርን ያለ ነው። አንዳች ነገር ሳንከፍል አንድ ነገር ሳንደክም እንዲሁ በጸጋ የዳንን ሰዎች ነን። ቀኞቻችሁን ከፍ አድርጉና እንዲሁ በጸጋ ድኛለሁ በሉ። ጮክ በሉና ተናገሩ። እንዲሁ በጸጋው ድኛለሁ። እንዲሁ ኢየሱስ አዳነን። እንዲሁ እግዚአብሔር አብ በልጁ በኢየሱስ በኩል አዳነን። ስንቶች ይህንን እውነት ሳይሰሙ እየተንከራተቱ እንዳሉ ታውቃላችሁ? ስንቶችን አጋንንት እንደሚጫወታቸው። አሁን ወደ አዲስ ኪዳን ልመለስላችሁ። ይሄንን ስርዓት እግዚአብሔር ተመለከተ፣ አየ። በዚህ ስርዓት ከቀጠለ የሰው ልጅ የእግዚአብሔርን መንግስት ሊወርስ እንደማይችል። ምክንያቱም ቅድም ብያቸዋለሁ፣ ስለ ኃጢአቷ ሀኒቾ በግ ካቀረበች ከዛ ቤት ስትወጣ ሌላ ኃጢአት ትሰራለች። ስለዚህ ነገ ሌላ በግ ማምጣት አለባት። የእግዚአብሔር መንግስት አትወርስም። እግዚአብሔር ይህንን ስለተረዳ የሰውን ልጅ ለማዳን የመንግስቱ ተካፋይ ለማድረግ አረ ሃሌሉያ የመንግስቱ ወራሾች ሊያደርገን ልጁ ኢየሱስን አንድ ነው የሚለው አይደለ? አንድ ልጁን ኢየሱስን እስከሚሰጥ ድረስ ዓለምን እንዲሁ ወዷል። በምን አይነት ፍቅር ነው የተወደድነው? ምን ከፍላችኋል ለዚህ መስዋዕት? ምንድን ነው ያደረጋችሁት? ያኔ እኮ ሰዎቹ መስዋዕት ለማቅረብ በግ ማምጣት ካለበት በጉን ሄዶ ይገዛል። ብር ከፍሎ ነው የሚያወጣው። ከዛስ ነጽቻለሁ ከኃጢአቴ ብሎ እኮ አያምንም ራሱን። ገና እንደወጣ ሌላ ኃጢአት ይሰራል። ስለዚህ ገና ለሚያደርገው ነገር መጨነቅ ይጀምራል። እግዚአብሔር ነው አለ፣ አይሆንም። በዚህ መንገድ ህዝቤ ወደ መንግስቴ ሊደርስ አይችልም። አንድ ውሳኔ ወሰነ እግዚአብሔር። ቀላል ይመስላል አይደል? ውሳኔ እስኪ ማን ነው ከመካከላችሁ ልክ አብርሃም እንደተባለው ይስሐቅን ሰዋልኝ እንዳለው ማታ መጥቶ እግዚአብሔር ልጄን ሰዋልኝ እፈልገዋለሁ ቢላችሁ ምን ታደርጋላችሁ? መገሰጽ ነው የምትጀምሩት። በጌታ በኢየሱስ የሰይጣን አሰራር ውጊያ ገና ለአገልጋይ መደወል ትጀምራላችሁ። እንደዚህ አይነት ህልም አየው። ከዛ ያምን መናገር ይጀምራል። ገስጸው በቤት ላይ ሞት አይሆንም። አብርሃም እኮ ልጅን ይስሐቅን
ይስሐቅ ማለት ለአብርሃም በመጨረሻው ጊዜ በማለቂያው ፀሐይ በምትጠልቅበት በመጨረሻው ጊዜ የተሰጠው ስጦታ ነው። አብርሃም ቢሰዋ ድጋሚ እንደማይወልድ ያውቃል። ድጋሚ ያንን እድል እኮ ላያገኘው ይችላል። ሰዋልኝ አለው እግዚአብሔር። እሺ አንተ ካልክ ላንተ ከሆነ የሰጠኸኝ አንተ መልሼ የምሰጠው የበጉ ምሳሌ የሚጀምረው እዛ ጋር ነው። አያችሁት? እግዚአብሔር አብርሃምን በአብ መልክ ልጁን ይስሐቅን ደግሞ በወልድ መልክ እዛ ጋር ማንጸባረቅ ጀመረ። የክብሩ ነጸብራቅ እዛ ጀመረ። ገና ዘፍጥረት ላይ እዛ ጀመረ። አብርሃምም አለ ልጁን ይስሐቅን ሎሌዎቹን አስከትሎ ምን አለ? ሄደ ሊሰዋ። እንጨቱን ይዟል፣ ቢላውን ይዟል። ይሄን ቃል ታውቁታላችሁ። ልክ መሰዊያው ጋር ከመድረሳቸው በፊት ይስሐቅና እኔ ብቻ ሰውተን እንመለሳለን። ምን አይነት እምነት! እንዴት ነው እግዚአብሔርን የምታምኑት? ታውቃላችሁ እግዚአብሔር በምናምነው ልክ ነው በህይወታችን ላይ የሚሰራው። ባመንነው ልክ ይሆንልናል። አብርሃም እንሰዋለን ዘን አብረን ደግሞ እንመለሳለን። እግዚአብሔር አብም ስለኛ በደል፣ ስለኛ ኃጢአት፣ ስለኛ መተላለፍ ልጁን ኢየሱስን ሰዋለን። ሁሌ እግዚአብሔር ልጁን ከመላኩ በፊት እኛን ሲመለከት ምንድነው የሚያየን? ኃጢአት አይደለ? በደላችንን መተላለፋችንን ነው የሚያየው። ስለዚህ ቁጣው እጅግ በጣም ታላቅ ነው። ከዛ ሊቀ ካህን የሆነውን ኢየሱስን ላከና አሁን እኛን እግዚአብሔር ሲመለከተን ማንን ነው የሚያየው? ልጁን ኢየሱስን። በኢየሱስ በኩል እኛ ምንድነን? ጻድቃን። ዋው! አያችሁት የእግዚአብሔርን አሰራር? ላከ ኢየሱስን። ከዛስ ልክ ኢየሱስ መጣ፣ ሞተ። እግዚአብሔር አሁን አሹን ሲመለከተው በአሹ በኩል ቀድሞ የሚታይለት ማን ነው? ዋው! አልገባችሁም? ስለ በደላችን ሊታይልን ምንም የሌለበት አይደለ? ኃጢአት የሌለበት የእግዚአብሔር በግ። ቅድም አሮን ኃጢአት ስለነበረበት ስለራሱም ጭምር በግ ይዞ ይገባል። ከዛ ለሰው ልጆች ሊራራ ይችላል። ሊራራ ስለራሱም ድካም ስለሚያቅ፣ ይሄኛው በግ ደግሞ ኃጢአት የሌለበት እንከን የሌለበት ስለራሱም ያስበው አንዳች ነገር የለም። ስለኔና ስለናንተ ኃጢአታችንን ተሸክሞ ወደ እግዚአብሔር አብ የሚቀርብ ኢየሱስ ስለኛ ኃጢአት ተሰጠ፣ ስለ በደላችን ሞተ፣ ስለ ኃጢአታችንም ቆሰለ። እንዲህ ይላል መጽሐፍ ቅዱስ። በእርሱ ቁስል አለና እኛ ባደረከው ነገር እኮ አይደለም፣ በእርሱ በልጁ በኢየሱስ ቁስል እኛ ምን ሆንን? ቀኞቻችሁን ከፍ አድርጉና ተፈውሻለሁ በሉ። አሁን እግዚአብሔር አብ እኔን አሁን ሲመለከት ኃጢአተኛ እኮ ነኝ፣ በድየዋለሁ፣ እስቲና በኃጢአት ውስጥ ሆናለሁ። ነገር ግን አሁን በዚች ደቂቃ በዚህ ሰከንድ እግዚአብሔር አብ እኔን ሲመለከት ልጁ ወልድ አለ። አሁን ልጁን ሲመለከት እግዚአብሔር በልጁ በኩል አልፎ እኔን ሲመለከት እኔ ጻድቅ ነኝ፣ ስለዚህ የመንግስቱ ወራሽ ነኝ። አያችሁ እግዚአብሔር አብ አሁን እኛን ለመመልከት እኛን ወደ መንግስቱ ለማስገባት ምንም አያስፈልግም። ምክንያቱም በልጁ በኢየሱስ በኩል ጻድቃን ነን። ስለኛ በእግዚአብሔር አብ ፊት ቆሞ የሚታይ ሊቀ ካህን አለን። ያም ሊቀ ካህን ልጁ ኢየሱስ ይባላል። ጮክ በልና አሜን በል። ዋው ወዳጆች፣ የዳንበት እውነት ሊቀልብን አይገባም። አትልመዱት እግዚአብሔርን። በደም ዋጋ ነው የዳናችሁት። የደም ዋጋ ነው የተከፈለብን። ዘሁልቁ ምዕራፍ 16 ከቁጥር 20 ጀምሮ ያለውን እናነባለን። የክህነትን አገልግሎት ስለተፈለገ ብቻ ማንም ስለፈለገው መሆን እንደማይችል
ማንም ደስ ስለሚለው ማድረግ እንደማይችል እግዚአብሔር ራሱ እንዴት እንደሚመርጥ ክብሩን እግዚአብሔር እንዴት እንደሚያስጠብቅ ይነግረናል በዚህ ስፍራ። ከቁጥር 20 ጀምሮ እንደዚህ ይላል። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ሁሉን በቅጽበት አጠፋቸው ዘንድ ከዚህ ማህበር መካከል ፈቀቅ በሉ። እነማንን? እንዴት የሌዊ ብቻ ወገን ይሆናል? እንዴት የአሮን ቤተሰብ ብቻ ካህን ሊሆን ይችላል? እንዴት አሉ? እያታለሉን ነው፣ እያጭበረበሩን ነው ብለው 250 ሰዎችን አሰናርተው እነ ሙሴ ጋር መጡ። ለምን ብቻ እናንተ? እኛስ እንዴት የክህነት አገልግሎት ማገልገል አንችልም? ሙሴና አሮን ኖ አይሆንም፣ ትጠፋላችሁ፣ አይቻልም፣ ቅድስተ ቅዱሳኑ ገብተን እኛም መስዋዕት እናቀርባለን አሉ። እግዚአብሔር ተቆጣ። በክብሩ አይደራደርም። ከዛ ለሙሴና ለአሮን እንደዚህ አላቸው፣ ሁሉን በቅጽበት አጠፋቸዋለሁ። ከዚህም ማህበር መካከል ፈቀቅ በሉ። እነርሱም በግንባራቸው ወድቀው አምላክ ሆይ አንተ የሰውን ሁሉ ነፍስ አምላክ፣ አንድ ሰው ኃጢአት ቢሰራ አንተ ማህበሩ ሁሉ ላይ ትቆጣለህን አሉት። እግዚአብሔርን ሙሴን እንዲህ ብሎ ተናገረው፣ ለማህበሩ ከቆሬና ከዳታን ከአቤሮንም ማደሪያ ዙሪያ ፈቀቅ ብለህ ንገራቸው። ሙሴም ተነስቶ ወደ ዳታን ወደ አቤሮንም ሄደ። የእግዚአብሔርም ሽማግሌዎች የእስራኤልም ሽማግሌዎች ተከተሉት። ማህበሩም እባካችሁ ከነዚህ ክፎች ድንኳን ፈቀቅ በሉ፣ በኃጢአታቸውም ሁሉ እንዳትጠፉ ለእነርሱ የሆነው ሁሉ አትንኩ ብሎ ተናገራቸው። ከቆሬና ከዳታን ከአቤሮን ማደሪያ በዙሪያውም ሁሉ ፈቀቅ አሉ። ዳታንም አቤሮንም ሴቶቻቸውም ልጆቻቸውም ሕፃኖቻቸውም ወጥተው በድንኳኖቻቸው ደጃፍ ቆሙ። እነዚህ ያመጹት ናቸው። ለምን እኛስ ካህን አንሆንም ያሉት? ለምን እኛስ አናጥንም? ለምን እና አሮን ብቻ? ለምን የሌዊ ወገን ብቻ? እኛ ምን ያንሰናል? በትምክታቸው የመጡ ናቸው። ደስ እንዳላቸው መሆን የሚፈልጉ። ቁጥር 28 ላይ እንደዚህ ይላል፣ ሙሴም አለ ይህን ስራ ሁሉ አደርግ ዘንድ እግዚአብሔር እንደላከኝ እንጂ ከልቤ እንዳይደለ ከዚህ ታውቃላችሁ። ከነዚህ ሰዎች ሰው እንደሚሞት ቢሞት ወይም እንደ ሰው ሁሉ ቢቀሰፍ እግዚአብሔር አላከኝም። እግዚአብሔር ግን አዲስ ነገር ቢፈጥር ምድርም አፏን ከፍታ ለእነርሱም ያለውን ነገር ብትውጣቸው በሕይወታቸውም ወደ ሲኦል ቢወርዱ ያን ጊዜ እነዚህ ሰዎች እግዚአብሔርን እንደናውቁ ታውቃላችሁ። ምድር ይላል አፏን ከፍታ ብትውጣቸው ያወሩትን ሰዎች ብቻ አይደለም የነሱ የሆነውን ነገር ሁሉ ልጆቻቸውን፣ ሚስቶቻቸውን፣ ከብቶቻቸውን፣ ንብረታቸውን አንድ ነገር ሳይቀር ምድር ከፍታ አፏን ከፍታ ብትውጣቸው የእግዚአብሔርን ክብር ስለናቁ እንደሆነ ታውቃላችሁ አለ ሙሴ ለቆሙት ለእስራኤል ወገን። እንዲህም ሆነ ይህን ቃል ሁሉ መናገር በፈጸመ ጊዜ ከበታቻቸው ያለች መሬት ተሰነጠቀ፣ ምድሪቱም አፏን ከፍታ እነርሱን ቤተሰቦቻቸውን ለቆሬም የነበሩትን ሰዎች ሁሉ ዕቃዎቻቸውንም ሁሉ ምን አረገች? ዋጠቻቸው ይላል። እግዚአብሔር ሲለያችሁ በክብሩ አይደራደርም። ቅድም ብያችኋለሁ። ሲመርጣችሁ ወይም ሲመርጠን የሚወደድ ነገር ስላለን አይደለም፣ የሚያምርብን ነገር ስላለ አይደለም። በአምሳሉ የፈጠረን የመንግስቱ ወራሾች ሊያደርገን፣ ነገር ግን የኃጢአታችን ብዛት ወደ መንግስቱ እንደማያደርሰን ገባው። ከዛ ልጁ ኢየሱስን ላከልን። በኢየሱስ በኩል ደግሞ እኛ ጻድቃን ሆንን። አሁን ከኃጢአት የሚያነጻ የልጁ የኢየሱስ ደም መጽሐፍ ቅዱስ እንዲህ ያለ ከኃጢአት ሁሉ የሚያነጻ የልጁ የኢየሱስ ደም አይደለም የሚለው ደሙ ከኃጢአት ሁሉ ያነጻል። በዚህ ደም ነው የነጻ ነው። ቀኞቻችሁን ከፍ አድርጉና በፈሰሰልኝ ደም ነጽቻለሁ በሉ። ከፍ አድርጉ እጆቻችሁን። በፈሰሰልኝ ደም ነው የነጻሁት በሉት። ሁለት እጆቻችሁን ከፍ አድርጉና ሊቀ ካህኔ ኢየሱስ በሉ። ጮክ 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 በሉና
ሊቀ ካህኔ ኢየሱስ በሉ። ስለኔ በአብ ዘንድ የሚታይልኝ በሉ። ስለ ኃጢአት የሚሟገትልኝ በሉ። ልጁ ኢየሱስ ነው በሉ። ለዚህ ለታረደው በግ እልልታ፣ ጭብጨባ፣ ብዙ ክብር ይሁንለት። ስለዚህ ከዚህ በኋላ እግዚአብሔር እኛን ሲመለከተን ቅድም እንዳልኳችሁ ጻድቃን ፍጹማን በማን በኩል ክብር ላዳነን ለኢየሱስ ይሁንለት። ክብር ለወደደን ለእግዚአብሔር ይሁንለት። ከዚህ በኋላ ሌላ ሊቀ ካህን አይመረጥም። ብሉይ ኪዳን የነበረው ሊቀ ካህን ተሻረ። ማድረግ ስለማይችል እንከን ስላለበት እንከን የሌለበት ሊቀ ካህን ከመጣ በኋላስ ለዘለዓለም ሊቀ ካህናችን ኢየሱስ ሁሉ ጊዜ ስለኛ የሚታይልን፣ ስለ በደላችን የሚማልድ፣ ስለ ኃጢአታችን በአብ በኩል የሚያስታርቀን ሊቀ ካህናችን ኢየሱስ። ካልደከማችሁ ለዚህ ሊቀ ካህን ይገባል የምትሉትን ክብር፣ ይገባል የምትሉትን እልልታ፣ ይገባል የምትሉትን ጭብጨባ ለዚህ ጌታ ከዚህ በላይ ይሁንለት። እንደተቀመጣችሁ አይኖቻችሁን ጨፍኑና እጆቻችሁን ከፍ አድርጉ። ስደክም የሚያበረታ በውድቀቴ የማይሰቀበል በስስት አይኖቹ የሚያየኝ ደጉ ሊቀ ካህን አለ። ሊቀ ካህናችን ኢየሱስ፣ ሊቀ ካህናችን ኢየሱስ፣ ሊቀ ካህናችን ኢየሱስ፣ በአብ ዘንድ ጠበቃችን ኢየሱስ፣ ስለኛ የምትታይ ኢየሱስ፣ በደላችንን ኃጢአታችንን ያስወገድክልን ኢየሱስ፣ እንከን የሌለብህ፣ በደል የሌለብህ፣ ኃጢአት የሌለብህ ሊቀ ካህኔ ኢየሱሴ፣ ሊቀ ካህኔ ኢየሱሴ፣ ጠበቃዬ ኢየሱሴ፣ አለልኝ በሰማይ ለነፍሴ። እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። በአንዱ በልጅህ ሊቀ ካህን በሆነልን በኢየሱስ በኩል እንደገና መጽደቅ ስለሆነልን እናመሰግንሃለን።